አመሰግናለሁ። የዋግ ኽምራ ብሔረሰብ አስተዳደር ዞን መታረም ያለበት አመራር ራሱ በሰራቸው ጥፋቶች፣ ራሱ በሰራቸው ስህተቶች ብአዴንን ተጠያቂ ለማድረግ የሚሄዱት ርቀት ተገቢነት የሌለው ብቻም ሳይሆን ነውረኛና ህገወጥ ንግግር፣ ግጭት ቀስቃሽ የትንኮሳ ንግግር ነው ብለን እናምናለን። ይህ የአማራ ክልል መንግስት ከሰላም ስምምነት አንጻር የፌዴራል መንግስት ይህንን ተግባር ይህንን ንግግር እንዲታረም የበኩላችሁን ኃላፊነት እንድትወጡ ጥሪያችንን ማስተላለፍ እንወዳለን። አገው ዲሞክራሲያዊ ንቅናቄ ብአዴን ከአማራ ክልል ጋር ያደረገውን የሰላም ስምምነት አክብሮና በስምምነቱ ላይ በተቀመጡ እንደ ግዴታ የተሰጡንን ግዴታዎችም ተወጥተን እንደ መብት የተቀመጡትንም መብቶቻችንም እየጠየቅን ያለን ሰላማዊ እና ህዝባዊ ድርጅት መሆናችንን በተግባር ያስመሰከርን መሆኑን ህዝባችን ያውቃል። እናንተም ታውቃላችሁ። ሌሎች ወገኖች ደጋፊዎችም ያውቃሉ። የብአዴን ህዝባዊ ዓላማ ህዝቡ ተረድቶት ህዝቡ የብአዴንን ትግል የብአዴንን ጥያቄ የአገው ህዝብን የክልልነት ጥያቄ ህዝቡ ሲደግፍ ከፋኖ ጋር አብሮ እየሰራ ነው የሚል ስም የማጥፋት ዘመቻዎች በጣም አደገኛ የሆኑ ንግግሮች እና ግጭት ቀስቃሾች፣ የሰላም ስምምነቱን አፍራሾች ብቻም ሳይሆን ለታሪክ ተጠያቂነትም የሚዳርጉ ነውረኛ ንግግሮች መሆናቸውን መላው ህዝባችን ሊገነዘብልን ይገባል፣ ሊያወግዛቸውም ይገባል። የመንግስት አካል የክልልና የፌዴራል መንግስትም እነዚህ ተግባራትን በአስቸኳይ እንዲያርም ማስተላለፍ እንወዳለን። የዋግ ኽምራ እና አካባቢው ላይ ያለው የጸጥታ ጉዳይ ዞኑ መጠበቅ አቅሙ የማይፈቅድለት ከሆነ ኃላፊነቱን ለአገው ዲሞክራሲያዊ ንቅናቄ ስጡን። ሰሃላንም በሉት ዝቋላንም በሉት ደሃናም ይሁን ጋዝጊብላ ሰቆጣ ዙሪያም ይሁን ከተማ የትኛውም አካባቢ ላይ ከአቅማችሁ በላይ የሆነ የጸጥታ ችግር ካለ ኃላፊነቱን ለኛ ስጡን ብለናል። ይህን ጥያቄ ጠይቀን ይህንን ሳትመልሱ ራሳችን ኃላፊነትን ወስዳለን ብላችሁ በራሳችሁ ኃላፊነት የምትንቀሳቀሱበት እና የምታስተዳድሩበት ዞን እና ወረዳ ላይ በደረሰ ጉዳት ላይ የሌለን አካል እና ህግና ስርዓትና የሰላም ስምምነቱን አክብረን መንቀሳቀስ ባለብን በተሰጠን ቀጠናና በተሰጠን ቀበሌና ወረዳዎች ላይ ህግና ስርዓትን አክብረን የተቀመጥን አካልን ብድግ አድርጎ መክሰስና ከጽንፈኛ ኃይል ጋር በጋራ እየሰሩ የሚል ስም የማጥፋት ዘመቻ በጣም ነውረኛና ግጭት ጠማቂ ንግግር መሆኑን ሁሉም የሚመለከተው አካል ሊገነዘብና ለዚህ ማስተካከያ እንዲያደርግ ጥሪያችንን ማስተላለፍ እንወዳለን። የዞኑ የብልጽግና ጽህፈት ቤት ኃላፊና ሌሎችም አመራሮች በየደረጃው ያሉት ያደረጉት ንግግር ቀጣይ አገውነት ላይ ቀጣይ ማንነት ላይ ያነጣጠሩ አደገኛ የሆኑ እቅድ እንዳላቸው ከጅምሩ ፍንጭ እየሰጡ መሆኑን መላው ያገው ወጣት መረዳት አለበት። አገው ዲሞክራሲያዊ ንቅናቄ ብአዴን ከፋኖ ጋር ይሰራል ሲሉት ምን እያሉ መሆኑን መረዳት ያስፈልጋል። አንድም ብአዴን ህዝባዊ ተቀባይነት ስላለው የብአዴን ዓላማን ህዝቡ ሙሉ ለሙሉ ስለሚደግፈው ብአዴንን ከህዝብ ለመነጠል ይጠቅመናል ብሎ ያሰቡት የሴራ ፕሮፓጋንዳ ዘመቻ አካል መሆኑ፣ ሁለተኛ ቀጣይ አሁን ብአዴንን ከፋኖ ጋር ከፈረጁ በኋላ ቀጣይ የብአዴን ደጋፊ የብአዴን አስተሳሰብ ተሸካሚ ወይ ደግሞ አገውነትን የምታቀነቅን ጽንፈኛ የሚል ታርጋ በመለጠፍ አገውነትን የሚያቀነቅንና በአገውነት የሚኮራን ወጣት በሙሉ አሳደው ለማጥፋት አሳደው ለመያዝ እና ጅምላ ጂኖሳይድ ሊፈጽሙ መሆኑን ከጅምሩ እነዚህ የገዢዎቻችን ምስለኔዎች እና ተላላኪዎች ከፍንጩን ከቅዳቸው
ምዕራፍ መግቢያውን እየተናገሩ መሆኑን ሁሉ ሰው መረዳት መቻል አለበት። አዴንን ከፋኖ ጋር መፈረጅ የጀመሩት አገውነት ላይ የሚያደርጉት ዘመቻ ድጋፍ ለማግኘት አሊያም ሌላ ምክንያታዊ ለማድረግ እያደረጉ መሆኑን ሁሉም ሰው መረዳት መቻል አለበት። የአገው ማንነትን፣ አገዋዊ ስነ ልቦናን፣ አገዋዊ ማንነትን የሚያቀነቅን በሙሉ በዚህ ፕሮፓጋንዳ በዚህ ዘመቻ የጥፋት ኢላማ እንደሚሆን ሁሉም አገው መረዳት መቻል አለበት። ሁሉም ህዝባችን በዚህ ልክ መገንዘብ መቻል አለበት። ስለዚህ እነዚህ ሰዎችን ልንታገላቸውና ልንጋፈጣቸው ይገባል ነው። ከድርጊታቸው እንዲቆጠቡ እስከሚመለከተው አካልም እንዲጠየቁ ማውገዝ ያስፈልጋል።